ሰላም እንዴት አላችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? ለማታውቁኝ አልማዝ እባላለሁ ከአልማዝ ቲዩብ እንዲሁም በርጩማ ቲዩብም የኔ ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ሰብስክራይብ ያላረኳችሁ እኔም እመልሳለሁ። አሳውቁኝ ኮሜንት ላይ እና እኛው እንተጋገዝ። እኔ እህታችሁ ነኝ ከማዳም ቤት የማዳም ሸቃላ ትላላችሁ። ያው ስራ ነው አይደል? ይከበራል ስራና ስለዚህ ስራችን ስለም ገንዘብ እስካስገኘ ድረስ ኃጢአት እስካልሆነ ድረስ ምን ችግር አለ? ሸቃላ መባሉ ማለት ነው። እና ውዶች ስራ ያስከብራል። ሸቃላ ሲባል ብዙዎቻችሁ የማትወዱ አሉና እኔ ሸቃላ ከዳማ ብሽከራ አይ ዶንት ኬር የፈለጉትን ቢጠሩ። ምክንያቱም ያ ማለት የሚሰራ ሰው ነው አይደል? ሰራተኛ እንደማለት እኮ ነው። ከዳማ የሚበሉ ሸቃላ የሚበሉ ብሽከራ ዝሮ ሰራተኛ ማለት ነው። ሰራተኛ ማለት ደግሞ ጎበዝ ነው፣ ቁጭ የሚለው ነው ቦዘኔ ሊባል የሚችለው። ስለዚህ ሰርቶ የሚያድር ሰራተኛ ነው የሚባለው። ምናልባት የግለሰብ ቅጥረኛ ልንሆን እንችላለን። ያው የሰራተኛ አይነት በሶስት ይከፈላል። አንደኛው የመንግስት ሰራተኛ ነው። ሁለተኛው ለግለሰቦች ተቀጥረን የምንሰራው ይሆናል። ሶስተኛው ደግሞ ራሳችን ለራሳችን የምንሰራው ይሆናል ማለት ነው። ዞሮ ሶስቱም ለግልና ለራሳችን ወይም ለመንግስት የምንሰራው ተብሎ ይለያይ እንጂ ይከፋፈል እንጂ ዞሮ ገንዘብ ለማግኘት የምንሰራው ስራ ነው ማለት ነው። ስለዚህ ስራ በሚለው ሁላችንም ያስማማናልና ብሽከራ ከዳማ ሸቃላ ሲባል ብዙዎቻችሁ የምትጠሏላችሁ። ትርጉሙ ሰራተኛ ነው። በቃ ሰርቶ አደር ማለት ነው። በቃ ትርጉሙና አይክፋችሁ። ለማንኛውም ወደ ገደለው ልሂድ። ርዕሴ አይደለም ይሄ እና ውዶቼ ዛሬ ለማዳሜ እንዲሁም ለቤተሰቦቹ ያው ከፊሎቹ ነው እንትን ያሉት ቁርስ ይሄን የሰራውላቸው፣ ከፊሎቹ ደግሞ የሚፈልጉትን ሌላ አይነት እሰራለሁ ማለት ነው። ያው ቪዲዮ ላይ ታዩታላችሁ። ቁርስ ቀለል ባለ ሁኔታ ሰራውላቸው ትላላችሁ። እና ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እኔም እንዳልኳችሁ ኮሜንት ላይ ያሳውቁኝ፣ መልስላችኋለሁ። እኔም ሰብስክራይብ አድርጋችኋለሁ ማለት ነው። በእኛው እኮ ቀላል ነው። 1000 ሰብስክራይብ ለመሙላት 4000 ዋች አወር እንደ ዩቲዩብ ህግ ለሞኔታይዝ ለመሆን ያው እንደሚታወቀው 4000 ዋች አወር እና 1000 ሰብስክራይብ ያስፈልጋል ማለት ነው። ይሄን እኮ በእኛው ከተደጋገፍን፣ ተረዳዳን፣ ተጋገዝን ቀላል ነው ማለት ነው። እና ሰው በአቋራጭ በዩቲዩብ ስራውን የሚያስተዋውቃል። በአንዴ ስራው የምንሰራውን ስራ በማስተዋወቅ በቀላሉ ማርኬቱን ማቀላጠፍ ይቻላል ማለት ነው። በንግዱ ዓለም ብንሰማራ በተለይ አብሶ ደግሞ ስደት ያለነ ልጆች በቀላሉ ማርኬቱን ማቀላጠፍ ይቻላል። በንግድ ዓለም ስን ይሄን ስራ ብንጀምር ስደት እያለን የሰራነው ገንዘብ ያጠራቀምነው ካለን ወደ ምንፈልገው አላማችን ስራ ኢንቨስት ካደረግነው እንዲሁም ሶሻል ሚዲያን የምንጠቀም ከሆነ በቀላሉ በራሳችን ቻናል በማስተዋወቅ ስራውን ቀልጣፋና ውጤታማ እንዲሆን ማድረግ ይቻላል ማለት ነው። በተለይ ዩቲዩብ ላይ የምንጠቀም ከሆነ ሌላኛው ደግሞ ሰዎች ጋር ያገናኘናል። እኛ ማናቃቸውን፣ እኛ ያልገባንን፣ እኛ ያልተረዳነውን ብዙ ነገር ከሰዎች እንማራለን ማለት ነው። ሰዎች ጋር እንግባባለን ማለት ነው። ሰዎች ጋር ያስተዋውቀናል ማለት ነው ዩቲዩብ። ሌላኛው ደግሞ ያው ከሰራንበት ያው ቢዝነሳችን እስከሰራንበት ድረስ ወይም ደግሞ ራሱን ችሎ ዩቲዩብን እንደ ቢዝነስ ቆጥረ ነው አሪፍ ኮንቴንቶችን በመምረጥና በአሪፍ ሁኔታ ቪዲዮዎችን በመስራት ቆንጆ ታምብነልና ታይትሎችን በመጻፍ በማስቀመጥ እይታ ካለው ገንዘብ ያስገኘናል ማለት ነው ዩቲዩብ በራሱ። ስለዚህ ዩቲዩብ በተለያየ ጥቅም ስላለው እዚህ እንደ ቀልድ ብላችሁ እንኳን ብትጀምሩትን ለፈን ብላችሁ ባላችሁ ጊዜ
ማለት ትንሽ በስደት ላይ እረፍት ላይ ኖር ይችላል። ብዙዎቻችን ውስን ሰዎች ናቸው ትንሽ እረፍት የሚያገኙት ቤተሰብ ያልበዛባቸው ወይም ደግሞ በቃ ምግብ ማይሰሩ እነዚህ ምናልባት ትንሽ ጊዜ ሊያገኙ ይችላሉ እንጂ እንደኔ አይነት ልጆች ምግብ የሚሰሩ ህፃናት ያለበት በቃ ምን ልበላችሁ ወልደው ብዙ ልጆች አላቸው። እነዛ ልጆችም የልጅ ልጅ ያዩ ማለት አሰሮቻችሁ ልጅ ወልደው ልጆቻቸው ደግሞ ወልደው የልጅ ልጅ ያዩ ከሆኑ በጣም ብዙ ቤተሰብ ስለሚሆን ለዛ ሁሉ ማዘጋጀቱ ምግቡ፣ ልብስ አጠባው፣ ታኮሳው ምናምን ስትሉ ቤት ጽዳት አለ፣ ሽንት ቤት ጽዳት አለ፣ ግቢ ጽዳት አለ። ልጆች በደፋፉ ባቆሸሹ ቁጥር ግድግዳውን ማጽዳት አለ ምናምን ብቻ ምን ልበላችሁና ጊዜ እያለም ግን ቢሆንም ደግሞ ከእንቅልፋችሁም እንኳን ትንሽ ቆንጠብ አድርጋችሁ ማለት ነው የሆነ በቃ ትንሽዬ ቪዲዮ በቀን ባትለቁም እንኳን በሳምንት አንዴ እያረጋችሁ እየለቀቃችሁ ሾርት ቪዲዮም ሆነ ምን በቃ ትንሽ እውቅናን ለመፍጠር መሞከር እዛ ያዝነውን ብር ይዘን ለምን ፈልገው ስራ ላለምነው አላማችን ያስቀመጥነውን ገንዘብ ኢንቨስት በማድረግ ኢትዮጵያ ላይ ገብተን የምንፈልገውን ስራ በራሳችን ቻናል በማስተዋወቅ በቀላሉ ስደት ድጋሜ እንዳንመጣ ስራችን ተደላለን ከሀገራችን ላይ እንድንሰራ ያደርገናል ማለት ነው። ስለዚህ ዩቲዩብ ከፈቱ። የምሬንም ነግራችሁ ብዙዎቹ እየተለወጡበት ነው። ብዙዎቹ እኮ ዩቲዩብ በመክፈት መኪና ገዝተዋል፣ ቬላ ቤት ገዝተዋል፣ አካውንታቸው ብር አለ፣ እንደፈለጉ በልተው ጠጥተው ለብሰው ነው፣ እንደፈለጉ ብዙ ሰዎች ጋር ተገናኝተው ነው። ብቻ ምን ልበላችሁ እና ብዙዎቹ አገር ውስጥ የሚሆን አገር ውጭ ያሉ ዩቲዩበሮች የኢትዮጵያ ዜጎችም ሆነ የሌላ ሀገር ዜጎች በዩቲዩብ በጣም ያልተለወጠ የለም። ያም ካወቁበት ማለት ነው እንዴት መሰራት እንዳለበት የዩቲዩብ ቪዲዮ ምናምን ሶሻል ሚዲያ እንዴት መሰራት እንዳለበት ካወቅንበት ብዙዎች የተለወጡበት ነውና እኛም ለምን ከዶላሯ እኛም እንቅመስ እና እንበረታታላችኋለሁ። ሞር ደግሞ እንደው የዩቲዩብ ገንዘብ ይቅርና ስራችን እንኳን እናስተዋውቅበታለን። ስለዚህ ዩቲዩብ ክፈቱ እላለሁ ማለት ነው። እንደዚህ ዝም ብሎ በቃ የሌሎችን አድናቂ ሆነን ከምንቀር ቲክቶክ ላይ ተደቅነን ስክሮል እያደረግን የማይታይ ነገር ከምናይ ለምን ያችን ጊዜ ለራሳችን አንጠቀምበትም? ራሳችን ስንሰራ እኮ እየተዝናናንም ነው፣ ሰዎች ጋር እየተግባባንም ነው። ቢዝነሳችንም ነገር ላለምነው አላማም ቀለል እንዲልና ገቢያችን በእጥፍ እንዲጨምርልን ማድረግ ይቻላል ማለት ነው። እንዴት ብሎ ካላችሁ ምናልባት ግልጽ ካልሆነላችሁ ሚዲያ የማይጠቀም ሰው ወይም ደግሞ የራሱ ቻናል የሌለው ሰው የሆነ ኢትዮጵያ ለምሳሌ አንዲት ለምሳሌ ልበላችሁና አንዲት የአረብ አገር ስትሰራ የነበረች ኢትዮጵያዊ ሴት ኢትዮጵያ ገብታ ያላትን 1 ሚሊዮን ብር ቢኖራት እንበልና ያንን 1 ሚሊዮን ብር የሆነ ሱቅ ብትከፍትበት ወይም የሆነ ምግብ ቤትም ሊሆን ይችላል በዛ ለመቋቋም በቃ በዛ እሰራለሁ ሀገሬ እዚህ በኋላ ብላ ብትጀምር ሚዲያውን ተጠቃሚ ካልሆነች እንደዚህ ኦንላይን ላይ ማትሰራ ካልሆነ ማለት ነው ቁጭ ብላ እንግዲህ በድሌም ይመጣል የሚባል አባባል ቁጭ ብላ እየሰራች የሚበሰል ምግቦችም ከሆነ ምግብ ቤት ከሆነ ሰራተኞቿንም እዛ አብራ እየሰራች ያና ምግብ ተጠቃሚ እስኪመጣ ወይም ገዢ እስኪመጣ አይን ማየት ነው ማለት ነው። ካልመጣ ያን የበሰለ ምግብ በቀጥታ ኪሳራ ነው ማለት ነው። ሌላኛው እቃ ምናልባት ላይደፋ ይችላል፣ ላይበላሽ ይችላል። ምናልባት ከቀን ቀን እየጨመረ ሊሄድ ይችላል። ግን ደግሞ ብርዞ ቁጭ አለ ማለት ደግሞ እሷ ሰርታ የፊቱን ትርፍ እያገኘች እሷም እየበላች ቢዝነሷንም ከፍ እያደረገች ካልሄደች እየተነሳ ከዛ ነገር መበላቱ አይቀርም፣ መክሰሩ አይቀርምና ቁጭ ብሎ አይን ከማየት ሚዲያውን ተጠቃሚ ከሆነች በራሷ ቻናል በማስተዋወቅ በቀላሉ በቃ ስራዋም በአንዴ በአመት ውስጥ በእጥፍ
ስራዋን መቀየር ትችላለሽ ማለት ነው። በቃ በእጥፍ ትርፋማ መሆን ትችላለሽ ማለት ነው። እና ሚዲያ የሚጠቅመው ሶሻል ሚዲያ የሚጠቅመው ለዚህ ነው ማለት ነው። ስለዚህ ሌሎችን አድናቂ ሆነን ወይም ደግሞ ማይታይ ሁሉ ስናይ ከምናየው ባለችን ሰዓት በረፍታችን ተጠቅመን የማይታይ ከምናይ ወይም ደግሞ አድናቂ ሆነን የሚገርመኝ እኮ አድናቂ ሆነን ደግሞ ከምናገኛት መከራ ከምናገኛት ገንዘብ የምንሰጥ ሰዎች አለን። አድናቂ ነን ብለን የምንሰጥ ሰዎች አለን። እነሱ የሚያፍሱት ዶላር እሳ እነሱ ስንት ምን ልበላችሁ፣ እነሱ ዘና ብለው እኮ ነው የሚሰሩት። ዘና ብለው ቢያማቸው ተኝተው ቢደክማቸው አርፈው የፈለጉት ሀገርና ቦታ ተዝናንተው ዶላሩን አፍሰው ያው በሰሩት ልክ በታየ ልክ ማለት ነው። እና በዛ ላይ ብዙ አድናቂ ካለ ያም ይሰጣቸዋል። ገቢ ያላችሁ እናንተ ማን አላችሁ? ቢያማችሁ ታስተኛሻለች ማለት ታስተኛሽም። ስለዚህ እኔ እኮ አድናቂ ነኝ ብላችሁ ይሄን ያክል ሪያል ብላችሁ የምትልኩት ነገር ነው እና እኔ አያገባኝም። ለማንኛውም ራሳችሁን ወቁበት ለማለት ያክል ነው። ብትሰጡ ቢኖራችሁ እኮ ምን ችግር አለ? ደስ ያላላችሁ ሰው ይሰጣል፣ ጊፍት አይደለ? ግን እናንተ ማናችሁ? የት ላይ ነው ቆማችሁ ያላችሁት ነው ጥያቄው። እና ለማንኛውም ወዶች አበረታቶኝ እኔም እመልሳለሁ። በተረፈ ሰላማችሁ ይብዛ፣ የእግዚአብሔር ሰላም በያላችሁበት ይብዛ። እንደዚህ ባመቼን ሰዓት ምናምን እንደዚህ እለቃለሁ፣ ጊዜዎችን ያመቻቸው እለቃለሁ። ለማንኛውም አበረታታችሁ ነው ሀዛ እንደቀምሽ እና ይሆነና ለማንኛውም ቀስዬ ነው መሰል ድምጼ አይሰማም መሰለኝ። ሪከርድ እያደረኩ ነው እንትን ቪዲዮ ላይ ኖርማሉ ቪዲዮ ላይ ማለት ነው። የአሰሪዎችም ድምጽ ምናምን የህፃናቶችም ወፎቹም ምኖቹም ድምጽ ስለገባ እሱ እንዳልቼ ይሄኔን ሪከርድ እያደረኩ ነው እንዳይረብሻችሁ ማለት ነው። በተረፈ ሰላማችሁ ይብዛ በክርስቶስ ብዝዝት ይበል በያላችሁበት። እንዲሁም ሙስሊም ወገኖች ወዳችኋለሁ፣ ሁላችሁንም ወዳችኋለሁ ውድ ተከታታዮች እና ሰላማችሁ ይብዛ በያላችሁበት። ቻው።